በእሱ ከተስተካከለች አለቀ በቃ። ጫፏን መንካት አትችልም። ሁለተኛ ምክሩ አልጠቅም ካለ አንዳንዴ እናኮርፋለን አይደለ? ለምሳሌ እናትና አባት ስናጠፋ ጊዜ ሄደ ወደ ትምህርት ቤት ወደ ቁርአን ቤት ይሉናል። ምክራቸውን የማንሰማ ከሆነ በቃ ቴኔ ልጅ አይደለም ብሎ ያኮርፉናል አይደለ? የዛኔ ለውጥ እናመጣለን። እና በጣም እናት ያኮርፋኛለች ተቆጥታብኛለች ብዬ ያን ነገር ስህተቴን አርማለሁኝ። ከዛልክ ልክ እንዲሁ መጀመሪያ ምክር ነው። ከዚያ ማክሮፉ የሚጠቅም ከሆነ ወደ ማክሮፉ ይኬዳል። ያ በዛ ከተስተካከለች ተስተካከለች፣ ላስ ጫፏን መንካት አትችልም። በዛ አልስተካከልም ካለች ሶስተኛው መንገድ ምንድን ነው? ተለያዩ፣ ተፋቱ፣ ይለያዩ። ላ አይደለም፣ እርሷ ላይ ጉዳትን በማያደርስ መልኩ ይምታታል። ሳካን ሳታደርሱ አሉ ነቢ ሰለላሁ ዐለይሂ ወሰለም ራሳቸው ፈድሪቡሁነ ضربا غير مبرح አሉ። የማያሳምም ያ ማለት ዕለሞች ሲናገሩ በጠገቡ ባለው አንሶላ ሊሆን ይችላል፣ ወይም ትራስ ነገር ሊሆን ይችላል፣ ወይም ሲዋክ ልትሆን ትችላለች። በዚያች ነገር እሷን ሊጎዳት በማይችል በዚያ ነገር አንተ መቀየምህንና መቆጣትህን ለመግለጽ ያክል የምታደርገው ድርጊት እንጂ እርሷን ለማረም እንጂ ዓላማው እርሷን ለመጉዳት አይደለም። ስለዚህ አይፈቀድም ከዚያ እርሷን የሚጎዳት ነገር። ያን ነው የተባለው። እንዲህ አይነቶች ራሱ መጥፎ ስራ ላይ የወደቁ ሴቶችን እንጂ መልካሞቹን አይደለም። ገብታችኋል አይደል? ያ መጥፎ ነገር የወደቀችበት የተባለው ዝም ብሎ ማንኛውንም ጥፋት ብታጠፋ ነው ወይ ይሄንን አድርግ የተባለው አይደለም። የሚገርማቸው ሐዲሱ ላይ ብታዩ በጣም ይገርማቸው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ አሉ ሴቶችን ሲናገሯቸው በባላችሁ ፍራሽ ላይ እርሱ የማያውቀውን ባዕድ ወንድ ልታስገቡ አይፈቀድላችሁም አሉ። ይሄን ካደረገች ግን በእርሷ ላይ ጉዳትን የማያደርስን ምት ይምታት አሉ። አያቸው፣ ለከባድ ጥፋት ነው ያራሱ የመጣ። የሚገርማቸው ዝም ብሎ ለትርኪ ብርኪ ጥፋት አይደለም። ያ መዚያ ላይ መምታት አይቻልም። እኔ ልጠይቃቸው፣ አግብተሃል፣ ሚስት አለ። ሚስትህ አንተ የማታውቀውን ባዕድ ወንድ አስገብታ ቤት ውስጥ አልጋ ላይ ቁጭ አድርጋ ብታገኝ ምን ታደርጋታለህ? ሌላ አደጋ ልታደርስ ትችላለህ። ኢስላም ግን አይፈቅድም። ያቸው አይደለ? ለዚህ ትልቅ ጥፋት ነው ራሱ ያንን ነገር ቁርአን ያስቀመጠው። የማያሳምም ሳካ ሳታደርሱ ምቷቸው ያለው ራሱ ለዚህ ለከባድ ለሆነ ጥፋት ነው፣ ለትናንሾች ጥፋት አይደለም። አያችሁ፣ ምናልባት ወንድ አስገብታ ብታገኛት በጠረባ ልትላት ትችላለህ። ግን ያንን እንድታደርግ ኢስላም አይፈቅድልህም። ያንን ካደረገች ነው የተባለው። ያንን የምታደርግም እንደው ከስንት አንድ ሊኖር የሚችለው። ስለዚህ ሴቶች ምቷቸው ይላል። ሙሉ ማብራሪያውን ይሄን ስጠቅስላቸው አያውቁትም። ይሄን ማብራሪያ ቀጥታ ቃሉን ነው የሰጧቸው። መቷቸው አራቷን ፊደል ይዙና መቷቸው ይላል። ያው ሴቶችን መቷቸው እንደዚህ ከሆነ ሴቶችን እጃቸውን ቁረጧቸው የሚላለ መጽሐፍ ቅዱስ ላይ። ሴቶችን አቃጥሏቸው በእሳት የሚላለ። ስለዚህ እናቃጥለው ሴቶችን ሰብስበን በሏቸው አይቻልም ይላል። ለምን? እንዲህ ካደረገች ነው። እና ታዲያ ማብራሪያውን የምንስጠህ በቁርአንና በሐዲስ ላይ ለምን ማብራሪያውን ሳትይዝ እንደዚህ መቷቸው የሚለውን ፊደል ይዘህ ለምን ትሮጣለህ? ወደስ በቀጥታ ሴቶችን አቃጥሏቸው የሚለውን መጽሐፍ ቅዱስ ላይ ይዘን ሄደን ሰብስበን ክርስቲያን ሴቶችን እናቃጥለው አይቻልም። ለምን? ማብራሪያ አለው። ከዛልክ ልክ እንዲሁ ፊል እስላም በኢስላም ልክ እንዲሁ ማብራሪያ አለው፣ ሸርሕ አለው፣ ትርጓሜ አለው። እዛው ቁርአንና ሐዲስ ላይ ሳይወጣ ራሱ ማለት ነው። ምንም ወደ ዑለሞች ነገር ሳትሄድ እና ይሄን ይመስላል። ጥያቄ ያለው ካለ ይቀጥል። አረዘምኩት መሰለኝ። ኡስታዝ ጥያቄ ነበረኝ እኔ። ምን ይላል? ከኔ ጋር አብራ ምሰራ ልጅ አለች እና ለሰዎቹ ሙስሊም ነኝ እያለች ነው ያለችው ማለት ነው። ሙስሊም ነኝ እያለች ነው እና እኔ ሰዓት ትሰግዳለች፣ እኔ በማያ ሰዓት ደግሞ አትሰግድም። በዛም ላይ ደግሞ እየሰገደች ስንት ረክዓ እንደሚሰገድ አታውቅም። ይሄ ነው ብዬ ሳስረዳ ደግሞ ትቆጣለች እና እኔ በምትቆጣ ሰዓት እኔም የሆነ ውስጤ ታናድደኝና እራገማለሁኝ እና ይሄ እንዴት ይታያል? ዳዕዋ አድርጊላት፣ ምከሪያት። ከተቀበለች እሰየው። መዋሸት ዋለም አትዋሽ ጥሩ አይደለም በላት። ዳዕዋ አድርገሽላት እንደዚህ ረጋ ባለ በመጀመሪያ አብራችሁ እዛው እስከሰራችሁ ድረስ ተግባባቸው። በቁጣ ነገር አታድርጉ። ምክራቸው የእውቀት ባለቤት ካልሆነ በስተቀር በተበላው ሰው ለመቀበል በጣም ይከብደዋል። ከእርስ በላይ የሆናችሁበት ይመስለዋል። ሰይጣን አለ፣ ነፍስ እያለች እንዳይቀበል የሚያግደው። ለዛ ሲባል ለዘብ ያሉ ቃላቶችን ተጠቀሙ። ጥበብ ይኑራችሁ። አብራችሁ በስራ የምትሰሩ ከሆነ በዚያ በስራ መካከል አጫዎቻት፣ መጀመሪያ አግዣት። መልካም ሆናችሁ ተገኙላቸው። በጥሩ ትህትና ስታሳያቸው ጊዜ የዛኔ ምክራቸውንም ለመቀበል መንገድ ይሆናል።
ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሲገልጻቸው ምን አለ? ያ ሁሉ ህዝብ ከተከተላቸው በኋላ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም አለ። ከአላህ በሆነ እዝነት አንተ ለዘብተኛ ሆንክላቸው፣ ለዝብ አልክላቸው ለእነዚህ ሰዎች እና ተከተሉ አለ። ወለው ኩንተ ፈዘን ገሊዘን ለንፈዱ ሚን ሐውሊክ አለ። ደረቅና ደንዳና ሆነህባቸው በነበር ግን ከአንተ ስር ዛሬ አይገኙም ነበር፣ ከአንተ ስር በተበተኑ ነበር አለ። ብልሕክማ ትድዑነ ናስ ኢላ ዲኒላህ ዐዘ ወጀል፣ በጥበብ በለዘብተኝነት ሰዎችን ወደ አላህ ዲን መጣራት ትችላላችሁ። በእናንተ ስነ ምግባር አይተው ተማርከው የእናንተን አስተምህሮ ለመስማት የዛኔ ይገራላቸዋል። ከዚያ በኋላ ወደ እስላም ይመራሉ። ነገር ግን አንቺ እንደዚህ አታደርግም፣ ለምን ተዋሻለሽ? ሙስሊም ላይ ብለሽ እንደዚህ ከሆነ ጥሩ አይሆንም። መጀመሪያ በጥሩ ስነ ምግባር ቅረቧቸው። ከዚያ በኋላ ያለባቸውን ስህተት አርሟቸው፣ ቀበሏቸው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ቶሎ ጠይቂና ስትጨርሽ ደግሞ ከላይ ያለችው ትጠይቃለች። እሺ አንድ ሰው ሙቶ ጀናዛው ማለት ነው ታጥቦ የጁምዓ ሶላት እንዳያልፈው ተከፍሎ አልተጨረሰም ማለት ነው። ከዛ የጁምዓ ሶላት እንዳያልፈው ተብሎ መስጊድ ውስጥ ተሰገደበት። ይሄ እንዴት ይታያል? አንድ ሰው ማለት ነው ይታጠባል፣ ታጥቦ ተጨርሶ ከፈኑ አልተጨረሰም ገና ነው እና የጁምዓ ሶላት እንዳያልፈው ተብሎ ዙሁር ተሰገደበት። ከዛ ያ ሰው አሱር ላይ ተቀበረ። ይሄ እንዴት ይታያል? ችግር የለውም ግን መከፈል አለበት። እንዴት አጥበው ዝም ብሎ ባዶ ሰውነቱን ነው የወሰዱት ወደ መስጅድ? ምንም አይነት ብለው ያኔ ከፈኑን አላሟሉም፣ ለበስ ለበስ አድርገው ነው አሉ። ችግር የለውም ችግር የለውም። አይዋ እንደገና ደግሞ አንዲት ጓደኛ ያለች ማለት ነው ወደ አኸራ ሄዳለች፣ አላህ ይዘንላት እና ሁሌ በህልሜ አያታለሁ መሕዙን ሆና ማለት ነው። ዱዓ አድርጊላት፣ ሰደቃ አድርጊላት፣ እስትግፋር አድርጊላት። አላህ ይዘንላት። አይ አላህ ጀነተል ፊርደውስን ይወፍቃል። اللهم اجعلها من أول الداخلين إلى جنات النعيم. اللهم اغفر لها ذنوبها صغيرها وكبيرها. اللهم احفظها من عذاب القبر ومن عذاب جهنم وارحمها واغفر لها يا رب العالمين. واجعلها مع النبيين والصديقين والشهداء يا أرحم الراحمين. عايش. السلام عليكم. السلام ورحمة الله وبركاته. ሰላም ነው ኡስታዝ? የኔ ጥያቄ በረመዳን ያለፈውን ረመዳን ያኔ ቀዳ ነበረ አሁን የወር አበባ መጥቶ ረመዳንን አቋርጬው ከዛ በኋላ ደግሞ ሳልጾመው አሁንም ድጋሜ አንዱ ረመዳን መጣ። እሺ ሁለተኛው ረመዳን ከወጣ በኋላ ሲጾመው ከፋራ ይኖርብኛል ወይስ እንዴት ነው? ያለምንም ምክንያት ነው ቀጣዩ ረመዳን እስኪገባ ድረስ ያሳለፍሽው ወይንስ በምክንያት ነው? አይ በቃ ዛሬ ጾማለሁ ነገ ጾማለሁ ሲል ነው ያለፈኝ። ስለዚህ ቀዳም ከፋራም አለብሽ። አንድ ሰው የረመዳን ቀዳ ያለበት ያን ቀዳ ሳያወጣ ያለምንም ምክንያት ቀጣዩ ረመዳን እስኪገባ ድረስ ካሳለፈው ስለዚያ ስላለፈው ረመዳን ቀዳም ከፋራም አለበት። ቀዳው ያልጾመውን ቀናቶች መጾም ነው። 10 ቀን ከሆነ 10ቶቹን ቀናቶች መጾም። ከፋራ ምንድን ነው? ለእያንዳንዱ ቀን አንዳንድ ምስኪን ማብላት፣ 10 ምስኪን ማብላት ለ10 ቀን ማለት ነው። ማብላት የማይችልበት ሀገር ላይ ከሆነ ያለው በእህል ቀይሮ መስጠት ይችላል። በእህል ሲሆን ለእያንዳንዱ ቀን 1 ኪሎ ከግማሽ ለ10 ቀን 15 ኪሎ ማለት ነው። ያንን እዚያ ያለበት ሀገር ላይ መስጠት ካልቻለ በተወለደበት ሀገር ኢትዮጵያ ላይ ለሚገኙ ድሃዎች በቤተሰቡ በኩል ማሰጠት ይችላል፣ ወይንም እንዲበሉ ማድረግ ይችላል። 10 ሰዎች አይ እሺ ለአስሩ ሰው አንዳንድ ኪሎ ነው የሚሰጠው? 1 ኪሎ ከግማሽ። እሺ ሁለተኛው ጥያቄ እኔ ባለቤቴ ወደ አልጋ ሲጠራኝ ፍላጎት አልነበረኝም። እሺ አልልም ነበር ሁሌ ማለት ነው። በቃ አንዳንዴ ይሄ አሁን እንዴት ይታያል? ወንጀል ይሆንብኛል ወይ? አላህን ይቅርታ ልጠይቅ እንዴት ነው?
ባሌ ሲጠራኝ ይሻለለም ነበር ነው ያልሽው? ባሌ ሲጠራኝ ይሻለለም ነበር ነው ያልሽው? አዎ ፍላጎተኛ አልሆንም ነበር ሲጠራኝ እኮ ያለምንም በምክንያት ከሆነ ችግር የለውም። ልጆች በምክንያት ከሆነ ችግር የለውም። ባለማወቅ ዋሻለሁ አሞኛል ምናምን ብዬ ሆነ ምክንያት ነግሬው በቃ እሺ አልልም ነበር። ለዚያ መሆን የለበትም ነበር። ለዚያ መሆን ይሄ ወንጀል ነው። ይቅርታ ጠይቂው ከቻልሽ፣ ካልቻልሽ ደግሞ እሱን ማግኘት የማትችይ ከሆነ ወደ አላህ ስብሐነ ወተዓላ ተውበት አድርጊ። እዚያ ሰዓት ተሰቃዩ እንጂ ገባኝ ማለት በጣም ተጸጽቻለሁ። እሱ ያለው ኢትዮጵያ ነው፣ እኔ ያለሁት እዚህ ሳውዲ ነው። እሺ ተናገርኩት ወይ ይቅርታ ጠይቂው፣ ወይም ደግሞ ማግኘት የማትችይ ከሆነ ወደ አላህ ስብሐነ ወተዓላ ተውበት ማድረግ ነው። እሺ ጀዛኪላ ኡስታዝ። إذا دعا الرجل امرأته إلى الفراش. السلام عليكم. ሰላም ነው። አንድ ጥያቄ ነበረኝ። እሺ ስደት ላይ ነው እና የምኖረው። ስራ ቦታ በምንሰግድ ሰዓት የሌላ ዜጋ ናቸውና ጓደኞቼ እና ከዙር በፊት በምንሰግድ ጊዜ እሱና 4 ረካ ከዙር በፊት ያለውን ቀብልያ ስንሰግድ ሲሰግዱ እነሱ 4 ረካ 2 ተሽሁር ነው የሚያደርጉት እንደዚሁ። እና እንደዚህ ለምንድን ነው የምታደርጉት ስላቸው እኛ ሀነፊዮችን መዛህ የምንከተል ሰዎች እንደዚህ ነው የምናደርገው ምናምን አሉ። አይቻልም፣ አይፈቀድ። ነቢያችን ሰለላሁ ዐለይሂ ወሰለም የሱና ሶላቶችን 2 ረክዓ እያሰላመትን እንደሆነ የምንሰግደው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ረሱል ሰለላሁ ዐለይሂ ወሰለም አን ሶላት ሌይል ፈቃል ሶላት ሌይል መስና መስና፣ የሌሊት ሶላት ሱና ሶላት ነው እና 2 ረክዓ እያደረጋችሁ መስገድ ነው አሉ። ሌሎችንም ሱና ሶላቶች ስትሰግዱ ስለ ቀብልያ 4 ረክዓ ከዙሁር በፊት ይሰገዳል። ያንን ልክ እንደ ዙሁር መስገድ አይቻልም። 2 ለየብቻ ያሰላመታቸው ነው የምትሰግዱት። አይ ጥያቄ አለ? ቀጥል። መርሐባ። ሀይ ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። እኔ የሆነ ጥያቄ ነበረኝ እና ከቅርብ ጊዜ ወደዚያ ከ2 ወር በፊት ምናምን አመልያ አድርጌ ነበር እና ለ3 ቀን ያክል ሶላት አለፈኝ እና አሁን እንዴት ነው ማውጣት የምችለው? ቀጣ ማውጣት አሁን ከገስት ላይ ወርደሽ ያለፉሽን ሶላቶች ጥቂት ሶላቶች ከሆኑ እነዚህም ቀጣ ማውጣት ነው ያለብን። አንዲት አድርጌ ማለት የ3ቱንም ቀን በአንድ ጊዜ ነው የማወጣው? እያንዳንዱ ሶላት እየሰገድሽ እያሰላመትሽ ከአሁኑ ትወርጅና ትሰግጃለሽ። አንደኛው መንገድ እሱ ነው። ሁለተኛው መንገድ ለምሳሌ አሁን ዙሁር ላይ ስትሰግድ ጊዜ ያለፈኝ ሶላት ቀባ ብለሽ በልብሽ ለይተሽ ሌላ ዙሁር መስገድ፣ አስር ላይ ልክ እንዲሁ በዚህ መሰረት የ3 ቀን ሶላቶችን መስገድ። ነገር ግን የመጀመሪያ የተሻለ ነው። ለምን ከተባለ መቼ እንደምንሞት አናውቅም። ቶሎ ያሉብንን ቀጣዎች ሰግደን መጨረሱ የተሻለ ነው። የኛውን ነገ እና ከነገ ወዲያ ጨርሳለሁ ያለብኝን ግዴታ ሶላት ሰግዳለሁ ስትሉ እስከ ነገ እንደምትኖሩ ምን ዋስትና አላችሁ? አይ ኢንሻአላህ። طيب جزاكم الله ኢያኩም ወኢያኩም 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 ወኢያኩም። እሺ ያጋላችሁ በቃ ጥያቄ ከሌለ ቁርአን እንቀራ ነው። አሁን ደግሞ በማን ድምፅ እንቅራ? በአሊ ጃብር ወይስ በአቡበክር ሻጥሪ? በማን ድምፅ እንቅራ ልጆች? በአቡበክር ሻጥሪ? የማን በዛ? አቡበክር ሻጥሪ በዝቷል። ስለዚህ በአቡበክር ሻጥሪ እንቅራ። በራሴ ልቅረብ።
وإيش تقول الإجابة؟ أو شابة أو إن شاء الله السلام. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني